ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የመካከለኛው ምስራቅ ቀውስ አራተኛ ሳምንቱን ይዟል። ባለፉት 3 ሳምንታት በእስራኤልና በአሜሪካን የጋራ የማጥቃት እርምጃ ከፍተኛ ድብደባ ሲፈጸምባት የነበረችው ኢራን በአጸፋው የበርካታ የመካከለኛው ምስራቅ አገራትን የነዳጅ ዲፖ የተለያዩ ተቋማትን በመደብደብ ከፍተኛ ጉዳት ማድረሷን ተከትሎ አሜሪካ ጉዳዩን ወደ ኋላ ጎተት ያደረገችው ይመስላል። የትራምፕ አስተዳደር በኢራን ላይ ሊወሰድ የታሰበውን ሌላ ዙር ጥቃት ማቆየታቸውን ዛሬ ከዋይት ሃውስ የተሰማው መረጃ አመልክቷል። የመካከለኛው ምስራቅ ቀውስ የዓለም ሀገራትን ኢኮኖሚም እያናጋ ነው። ለመሆኑ የመካከለኛው ምስራቅ ቀውስ እንዴት ይታያል? ከፕሮፌሰር መሐመድ ሐሰን ጋር ቆይታ እናደርጋለን። ፕሮፌሰር መሐመድ ሐሰን ዲፕሎማት፣ ፖለቲከኛና ደራሲ ናቸው። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ፕሮፌሰር መሐመድ ሐሰን። እንደምን አለ መሳይ ወንድሜ? ደህና ነኝ እኔ። እንዴት ሰነበትክ? በተለያዩ አጋጣሚዎች በሀገር ውስጥ ወይም ባለበት አካባቢ ስላልነበርክ ጉዞ ላይ በመሆን በዚህ ጉዳይ ላይ እንደው ለመነጋገር የተለያዩ መድረኮችን አመቻችተን ነበረ። ስላልተመቸህ ስላልቻልክም እንግዲህ እነዛ ጊዜያቶች አልፈዋል። አሁን የመካከለኛው ምስራቅ ቀውስን በተመለከተ ብዙ ነገሮችን መረጃዎች እንደሚኖሩ እና በዚህ ጉዳይ ላይም በተለያዩ ቃለ መጠይቆችም የሰጣቸውን ትንታኔዎች ሰምቻለሁ። ስለዚህ ቢዘገይም ዛሬ ደርሰንበታል። አንዳንድ ነገሮችን አንስተን እንወያያለን። እንደው በአጠቃላይ እንጀምር። የመካከለኛ ምስራቅ ቀውስ እንዴት እየተከታተልከው ነው ያለው? እንዴት ጀመረ? መነሻ ምክንያቱ፣ አሁን የደረሰበት ደረጃ እንዴት ደረሰ የሚለውን ጠቅለል ባለ ሁኔታ መግለጽ ከቻልኩ። የአሜሪካን መንግስት አመለካከትን ነው መጀመሪያ ልገልጽ የምፈልገው። ምክንያቱም የጀመረው ከዚህ ከአረብ ስፕሪንግ ከሚለው ነው። በመጀመሪያ ደረጃ ፕሬዝዳንት ኦባማ ስልጣን ላይ ከመጡ በኋላ የመጀመሪያውን የመካከለኛ ምስራቅ ፕሮጀክት በኖርዝ አፍሪካ ላይ ነበር የጀመሩት። ለዛውም የኖርዝ አፍሪካ በተለይ ሊቢያ ምንም ሳያደርጓቸው የሊቢያ መንግስት ከብዙ መንግስታት ጋር ትልልቅ ፕሮጀክቶች ስምምነት ተደርጎ የጣሊያን መንግስት በርሉስኮኒ ደግሞ ከሊቢያ ስፔሻል የሆነ የኢኮኖሚ ጥቅም ከጣሊያን ጋር ትስስር ካደረጉ በኋላ በርሉስኮኒ ራሱ ለሊቢያ በነጻነት ጊዜ ላደረገችው ትግልና ለተጎዱት ሊቢያን ለተመቱትና ለተገደሉት ሊቢያኖች ካሳ ከፍላለሁ ብሎ ከፈረመ በኋላ ነው እንደገና ሊቢያን ወረራ የተጀመረው። በፈረንሳይም ቢጀመር አሜሪካኖቹም አብረው ከነሱ ጋር ሆኖ የነበረውን የሊቢያን መንግስት አፍርሰዋል። ይሄ መንግስት ለህዝቡ በጣም ጥሩ የነበረ፣ እያንዳንዱ ሊቢያዊ 18 ዓመት ሲሞላው 38,000 ዩሮ የሚሰጥበት ሀገር፣ በዓለም እንደዛ አይነት ሀገር አልነበረም። አፈረሱት። የሊቢያን ፕሬዝደንቱንም ማዕመር ገዳፊን ገደሉ። አሁን ሊቢያ በዋርሎርዶች ነው የምትታመሰው። ከነሱ ዋርሎርድ አንዱ ይሄ አንደኛውን ፓርት ምስራቁን ፓርት የሚያዘው ሰውዬ ነው፣ ሀፍተር የሚባል ነው። እሱ ደግሞ ቀስ ብሎ የመሬት አሽከር ሆኖ ለሱዳንም የእርስ በርስ ጦርነት ብዙ መሳሪያዎች ምኖች በሱ ነው የሚተላለፈው። ሁለተኛው ፖይንት የሲሪያ ነው። ሲሪያ ላይ ደግሞ ሮልባክ ማለት ምንጣፉን መጠቅለል በሚለው ፖሊሲ ከዚህ በፊት ኤስ የነበሩ አሁን ፕሬዝደንት የሆነ ትላንትና ቴሮሪስት ተብሎ የተፈረደበት ሰው እሱን በመደገፍ ወደ $3 ትሪሊዮን ነው ኤሚሬትስ እና ሳውዲ አረቢያ እና ቀጠር አዋጥተው ከዛም ደግሞ ተርኪ ተደምራባት ያን ሁሉ ጊዜ ጦርነት አድርጎ መጨረሻ ላይ ያሸነፉት። በመካከለኛው ምስራቅ እና በሜዲትሬኒያን ላይ የነበረው ሎንግ ታይም የራሽያን ማሪን ፎርስም የሲሪያ መንግስት ሲወድቅ ተባሮ እሱንም ይዞ ወደ ሞስኮ ገብቶ ርዕሰ ብሔሩም ስደተኛ ሆኖ ራሽያን ፌዴሬሽን ላይ ነው ያለው። እዚህ ላይ ልንገነዘብ የምንፈልገው አሁንም ኢራን ላይ የተፈለገው ፕሮጀክት ልክ እንደ ሲሪያ ሮል ባክ የሚባለው ነው። ምክንያቱም ሲሪያ ላይ
ሲሪያ ከኢራን ከሂዝቡላ ጋር አላያንስ የነበረው ፕሬዚደንት ትራምፕ ስልጣን ላይ ከመጡ በኋላ አዲስ አመለካከት ይዘው መጥተው ይሄ አብርሃም አኮርድ የሚባለው አብርሃም አኮርድ ደግሞ እስራኤልን ከሁሉም የአረብ ሀገሮች ጋር ስምምነት ፈጥሮ እስራኤል ደግሞ የሰፈሩ ካቦ እንድትሆን አዲስ ደግሞ የሚድል ኢስት ማፕ እንዲወጣ ነበር የተፈለገው። እነዚህ ያንን የማይቀበሉ ክፍሎች አንደኛው ሂዝቡላ፣ ሁለተኛው ሲሪያ ነበር። ሲሪያ ተመታ። አሁን የነሱ ትላንትና ቴሮሪስት ሲሏቸው የነበሩት አሁን ስልጣን ላይ ገብተው ይዘዋል። ከዛ አልፎ ተርፎ ኢራን ነች እንዳባት የምትታየው። ስለዚህ እስራኤልን ከፍ ለማድረግ በዚህ በአብርሃም አኮርድ ወይም በአብርሃም ስምምነት ሁለት የአረብ ሀገሮች በዛ ስምምነት ላይ ስምምነቱን ፈርመዋል። አንደኛዋ ባህሬን ስትሆን ትንሽ ሀገር 99 በመቶ ህዝቡ ሺያ የሆነ ገዢ መደቡ ደግሞ 1% የሆነ ሱና ነው። የአሜሪካን ደግሞ ትልቁ ሚሊተሪ ቤዝ ያለበት ቦታ ነው። ሁለተኛ ኢማሬት ነች የዚህ አብርሃምን አኮርድ የፈረመችው። እነዚህ ሁለቱ ናቸው። ቀስ ተብሎ ሳውዲ አረቢያንም አባብሎ ሌሎቹንም አባብሎ ይህንን አብርሃም አኮርድ አሸንፈው እዛ ላይ ቢያደርጉ እስራኤል ደግሞ ትልቋ ካቦ ትሆንና የሰፈሯ ጠባቂ ትሆናለች። እምቢ የሚሉትን ኃይሎች ሮል ባክ በሚል አንድ ጊዜ የ12 ቀን ጦርነት ኢራን ላይ ያደረጉ ከህዝቡላ ጋር ጦርነት አድርጎ ተሳክቷላቸው አንዳንድ ባለስልጣኖችንም ገለዋል። አሁን የሁለተኛው ጦርነት ነው። እንደገና በዛ መቀጠል ስለፈለጉ ፕሬዚደንት ትራምፕ ኢራንና እስራኤል ኢራንን ደበደቡ። አንዳንድ ባለስልጣናቸውን ገደሉ። ኢንክሉዲንግ ሁሜኒ አያቱላ ሁሜኒውንም ገድለውታል። ግን ኢራን በጣም ትልቅ ሀገር ነው። በመጀመሪያ ደረጃ የመሬት የቆዳ ስፋቷ አውሮፕላን የሚያክል ነው። ሁለተኛ በጣም ብዙ ተራራማ ሸምተረረት ያለው ምን ያለው አስቸጋሪ መንገድ ነው። ሶስተኛ በጣም ትልቅ ስልጣኔ ያለው ከ5000 በላይ ስልጣኔ ያለው ነው እና የኢራን ህዝብ በቀላሉ ሊያንበረክኩት አልቻሉም። መስሏቸው ነበር። ትልልቅ ባለስልጣናቸውን ገደሉ ምናምን። ግን ኢራን የራሷን አጸፋዋን አድርጋ ቴልአቪቭም እየተመታ ነው። ብዙ የእስራኤል ቦታ እየተመታ ነው። ቀጠርንም፣ ኢማራትንም፣ ኩዌትንም ሳውዲ አረቢያ ውስጥ ያሉትን የሚሊተሪ ቤዛቸውንም ደበደበች። ከዛም አልፎ ደግሞ የጋዝና የነዳጅ እንትናቸውን መደብደብ ጀመረች። ይሄ በጣም የአሜሪካን ኢምፔሪያሊዝምን አሰጋው። ጥያቄው ምንድነው? ይሄ አብርሃም አኮርድ የሚለውና የአሜሪካኖች ፍላጎት ምንድነው የሚለውም መመለስ አለበት። አሜሪካን ከ1975 በኋላ በቪየትናም ጦርነት እየተሸነፈች ስትመጣ የአሜሪካን ዶላር ድሮ እንደ ወርቅ ነበር የሚታየው። መጨረሻ ላይ የአሜሪካን ኢኮኖሚ ቁልቁል እየወረደ ሲመጣ ብርና ወይንም የአሜሪካን ዶላርና ወርቅ ተፋቱ። አሁን የአሜሪካን ዶላርን ዶላር የሚያደርገው የአረብ ገንዘብ የሚያደርገው የአረብ ኦይል ሆነ። ኪሲንጀር መጥቶ ከሳውዲ አረቢያ ጋር ባደረገው ስምምነት ዳት ማንኛውም ሀገር ነዳጅ መግዛት የሚፈልግ በዶላር ብቻ ነው መግዛት የሚችለው ብሎ ተስማሙ። ስለዚህ ይሄ የሚድል ኢስት ወይንም ደግሞ የመካከለኛው ምስራቅ ኦይል የአረብና የኢራኖቹ ኦይል የአሜሪካንን ዶላር ያደረገ ነው። አሁን የአሜሪካን ዶላርና ኢኮኖሚዋም ወደ 14 በመቶ በዓለም ውስጥ ሲሆን የመጀመሪያው ሀገር ያለ ዶላር ይሸጣለሁ ብላ ከቻይናም የቻይናንም ገንዘብ አንዳንድ ጊዜም በባርተር ምናምን ስትሽጥ የነበረችው ትልቅ የኦይል ክምችት ያላትን ቬኔዙዌላ ወረው ፕሬዝደንቱንም ባለቤቱንም አንቀው ወስደው ይኸው አስረው አገራቸው ውስጥ ነው ያለው። ትልቁ አሜሪካን ይሄ የዶላር እንትን እየቀዘቀዘ ወይንም ዶላር የዓለም ገንዘብ ካልሆነ እየተዳከመች ስላለች በጣም ብዙ የተዳከመችም ሀገር ስለሆነች ይሄ የሚኖራትን ኃይልም እየጠፋ ይመጣና ዓለም ውስጥ መልቲፖላር ወርልድ ከነልጁ ተወልዶ ስለሚመጣ የአሜሪካን ሄጆሞኒስት ፖሊሲ እየፈረሰ እየመጣ ስለሆነ ይሄ አሰጋቸው። የመጨረሻው ያላቸው ምንድን የሚድል ኢስትን ኦይል በደንብ አድርጎ ተቆጣጥረው የማይፈልጉትን ስርዓቶችን አውርደው የነሱ ወዳጅ የሆኑትን አስቀምጠው መቀጠል ነው የሚፈልጉት። ስለዚህ ይሄ ኢራን
ላይ ጦርነት ያካሄዱበት ቅድም እንዳልኩ አንደኛው ዶላሩን ፕሮቴክት ለማድረግ፣ ሁለተኛ ደግሞ ዋነኛ ጠላት ወይንም ዋና ጦርነት የሚፈልጉት ወደፊት ጦርነት ሊያደርጉ የሚፈልጉትን ቻይና ጋር ነው። ስለዚህ ቻይና ወደ 40% የኢራን ነዳጅ ለቻይና የሚሄደው ከኢራን ነው። 40% ኢራን ላይ የመንግስት ለውጥ ቢሳካላቸው ሶስት ነገር በአንድ ቀለሃ ማሸነፍ ይችላሉ ማለት ነው። ዋናው ዓላማው የአሜሪካን ኢምፔሪያሊዝም በመጨረሻ ከቻይና ጋር ጦርነት መፍጠር ነው። ቻይናን ከኢራን የሚመጣውን ነዳጅ ማገድ ከቻሉ 40% ነው። ይሄ ትልቅ ችግር ለቻይና ይፈጥራል። ሁለተኛ ቻይና ትልቅ ፕሮጀክት ከቻይና ጀምሮ በሴንትራል ኤዥያ የሲልከን ሮድ የሚባለውን ኢራንም የዛ ፕሮጀክት አንድ ነች። ኢራን ላይ የራሳቸው የሚፈልጉት ስርዓት ካስቀመጡ ቻይና የፈጠረችውና ብዙ ኢንቨስት ያደረገችው ሲልከን ሮድ ከቻይና ጀምሮ በሴንትራል አፍሪካ በሴንትራል ኤዥያ የሚያልፈውንም እሱንም ሪቨርስ ለማድረግና በአሸናፊነት ለመውጣት ነው። በመጨረሻም አለፍ ብሎ ቻይና ጋር ጦርነት መግባታቸው አይቀርም እና ቻይናን ማዳከሚያ፣ ይሄ አንደኛው ነው። ሁለተኛ ደግሞ ልክ እንደ ቀዝቃዛው ጦርነት ጊዜ ሶቪየት ህብረት አፍጋኒስታን ውስጥ ገብቶ ባደረገው ጦርነት ሳውዲ አረቢያና አሜሪካኖች ባደረጉት ስምምነት የነዳጁን ዋጋ እስከ $8 ነው በባረል ያደረሱት። ሶቪየት ህብረት በአመት ለተለያዩ አመታት $10 ቢሊዮን በላይ ነበር የምትከስረው ርካሽ አድርጎ። ማርኬቱን በጣም በቃ በርካሽ ፔትሮል ዘፈዘፉትና ሶቪየት ህብረት የምታገኘውን እሷም የራሷ ነዳጅ አውጪና ነጋዴ ስለነበረች ኦልሞስት በአመት እስከ $10 ቢሊዮን ይከስሩ ነበረ። ከአንዱ ካዳከማቸው ኢኮኖሚያቸውን ካዳከመው ይሄ ሮልባክ የሚባል ወይንም ሶቪየት ህብረትን ለማጥፋት ባደረጉት ከሳውዲ አረቢያ ጋር ባደረጉት አላያንስ ነው። ስለዚህ ሳውዲ አረቢያ በጣም ኢምፖርታንት ሀገር ነች። ነገር ግን በፕሬዝደንት ትራምፕ ይሄ አዲሱን ስምምነት ከእስራኤል ጋር ለሚለው ሁለት ሀገር ኤማሬትና ባህሬን በስተቀር አብርሃምን አኮርድ ሌሎቹ እግራቸውን የጎተቱ ገና አልደረስንም፣ ህዝባችን ማሳመን አለብን እያሉ ዘገየ። አሁን በዚህ ጦርነት እንዳውም እንዳካት እንዳለው ጠፋና አሁን እስራኤልም ራሷ ችግር ላይ ወደቀች።